ሐረግ ድራማ ግን ምን አስበው ነው ቶሎ የማይለቁት? የኤፍራታና የናታንን መጨረሻ ቢያሳዩ ምን አለ ማለት ነው። ሲቀጥል እንግዲህ ያፌት ክፍል 72 መጨረሻ ላይ እንደው ቀለበቱን ሊያደርግ ሲል ፍንግል ብሎ ወርቋል። ለነገሩ እንኳ ክፉ ሰው አይሞትም ይባላል። እናም ያፌት በህይወት አለ ወይንስ የለም? የሰጡት የእንቅልፍ ከኒና ነው ወይንስ መርዝ ነው? ለምንድን ነው ቶሎ የማይለቁልን ማለት ነው? እና ውድ ቤተሰቦች ሐረግ ድራማ ክፍል 73ን እንግዲህ ዛሬ ይለቀቃል ብለን እየጠበቅ ናቸው ባለበት ፍላጎት ድራማ ነው የተለቀቀው። ሐረግ ድራማ እንግዲህ በጣም ደስ ይል ነበር። ክፍል 72 ላይ ያለው ያው ናታንና ቢኒያም ያቀዱት እቅድ ያፌትን የሆነ ነገር አድርገን ሰርጉን ካበላሸን በኋላ ኤፍራታን ይዘናት እንወጣለን ብለዋል። ኤፍራታ አሁን ላይ ይሄ ችግር ከተፈጠረ በኋላ እውነት እሺ ብላ ለቢኒያምና ናታንን እሺ ብላቸው ወደ ቤቷ ትሄዳለች ወይንስ ደግሞ ያፌትን ጥዬ አልሄድም ትላቸዋለች? ምን ይመስላችኋል? ኤፍራታ በእርግጥም የታሰረችበት አንድ ነገር አለ። ናታንን አሳልፈው ለፖሊስ እንዳይሰጥባት ስትል እኔ አብራው አትሄድም ብዬ ነው የማስበው። እንደውም ናታንና ቢኒያም አሁንም ሌላ ችግር ውስጥ ነው የገቡት። ነገር ግን ሰርጉ ባለመደረጉ ቀለበቱን ባለማድረጓ ደስ ብሎኛል እና ውድ ቤተሰብ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ አድርጎ። እንግዲህ ዛሬ አልመጡም ነገ ይመጣሉ ማለት ነው። ነገ ይለቀቃል። እንዲሁም ደግሞ ፍላጎት ድራማን እንዴት አያችሁት? ፍላጎት ድራማ እንግዲህ አጀማመሩ በጣም ደስ ይላል። ያው እንግዲህ ሉሊትም አለችበት። ሉሊት ለመጀመሪያ ጊዜ እንደዚህ ታሟ በቃ ሚስኪን አሳዘኝ ሆና ስትሰራ ሳያት ነው። እንግዲህ እኔ ሉሊትን ማያት የአደን ድራማ ላይ እና ሐረግ ድራማ ላይ ብቻ ነው ማያት። ነገር ግን የአሁኑ ካራክተሯ ወድጃታለሁ። ለማንኛውም ሰብስክራይብ